ለ3 ወር ምናምን አካባቢ ድረስ እንደሰለምኩ እናቴ አታውቅም። ማለት የማታውቅበትን ምክንያት ጠዋት ወጥታ ማታ ነው የምትገባው እና ጠዋት ስትወጣ መስቀል አውልቃለሁ። መስቀሌን አውልቅና አንድ ጉርድ አለችኝ ኪስ አላትና ወይ የሆነ ቦታ ልሄድ ወይ ሱቅ ልሄድ ምናምን ወይ ከጓደኞቼ ጋር ልወጣ ምናምን ስል እሷን ጉርድ ነበረ ማረገው። በቃ እላይ እንደተሰፋ ነገር እሷን አደርጋለሁ። መስቀሌን አውልቄ እሱ ውስጥ ከተዋለሁ። በቃ ድንገት በተገናኘን ቁጥር ምናምን ብዬ ስለማስብ መስቀሉን ኪሴ ውስጥ ከትና እዞር ነበር። የሆነ ቀን ረስቼው ሳላውልቀው ወጣሁኝ እና የሆነች ልጅ አይታኝ እቺ ልጅ ስለምች አልተባለም እንዴ ምናምን ነገር ብላ ሰው ማውራት ይወዳል እንደዚህ አይነት ነገር ነው። ሰልሞ የለ እንዴ ምናምን ነገር አሉ። አዎ ሰልማለች ምናምን እና መስቀል ምን ያደርጋል አንገቷ ላይ ሙስሊም አይደለች እንዴት እንደዚህ ታደርጋለች ምናምን ያለውን ነገር ምናምን እያለቀስኩ ነገርኳት። አፉ በይኝ በአላህ ባለማወቅ ነው ወይም ለምን ከቤት አትወጭም ምናምን ነገር ቆይ ኢንሻአላህ አላህ ያለቀን ወይ እናቴ ሻሃዳ ይዛ ልንቀመጥ እንችላለን ወይም ደግሞ እኔ ብቻዬን አላህ እንደመረጠኝ ልቀመጥ እችላለሁ ብዬ መለስኩላትና ተለያየን። ከጊዜ በኋላ በመሃል ማዘር ጥርጣሬ ያደረባትና ስተኝ ሻርብ ነው ምናምን እና ከዚህ በፊት ያኔ ልሰልም በነበረበት ጊዜ ሺቲ ሻርብ አባያ መጥቶልኝ ነበርና ያንን ነገር መጠቃቀም ጀመርኩኝ። ስታይ በቃ ሁሉ ነገር ተቀይሯል። የድሮዋ ቤቲ ወይም ጸጋ አልነበርኩ እና የቤተክርስቲያን እንሄዳለችኝ ጠዋት ላይ ድጋሚ ከሰለምኩ በኋላ አሞኛል አልኳት። ታቂለ ጠዋት ንፋስ ምናምን ብዬ አሳብቤ ተኛሁኝ። ነገ በሌሊት እንሄዳለን አልኳትኝና ሌሊት ላይ ተነስታ ቀሰቀሰች። 11 ሰዓት ላይ 11 ሰዓት ተኩል ምናምን አካባቢ ነይ እንሄዳለች። ወይ አንቺ ሂጂ በቃ እኔ አልሄድም በእናትሽ ልተኛ አልኳት። ነይ ተነሺ ነይ እንውጣለችና ይዛኝ ወጣች። ስንወጣ ሁሌ እስከ 1 ወር ከምናምን ድረስ ጥምቀት ላይ ነበረ። ሁሌ ስራ ስለምትሄድ እሷ ተጠምቃ ነው የምትገባው ወደ ስራና ነይ እንሂድ ምናምን እያለች ይዛኝ ትወጣ ነበር። በዛ ሰዓት ያለኝ አማራጭ በነጠላ ወደ ቤት ለመመለስ አማራጭ ስለሌለኝ የማደርገው ነገር ከውስጥ ሻርብ እጠቀልልና ከዛ ከላይ ነጠላ አድርጌ እሄዳለሁ። ይሄ ምንድነው ምናምን ስትለኝ ጆሮዬን እንዳይበርደኝ ነው ምናምን ብዬ በጆሮዬ አሳብና እንሄድ ነበርና በቃ በጣም ሰለቸኝ። እስከ 1 ወር ድረስ ያንን ነገር መክፈት በጣም አቃተኝ። መንገድ ላይ ተደብቆ የሆነ ቦታ ተውሽቆ ነጠላውን አውልቆ ሂጃብ ለብሶ መመለስ ወደ ቤት ምናምን እየከበደኝ መጣ። የሆነ ቀን ሰላት ሰግጄ ስመለስ እንዳጋጣሚ መስገጃ ይዤ ከሰፈር ወጣሁኝ እና ነገሯት። እስከ መቼ ሳቀቃለሁ ራሴን እንትን ማለት አለብኝ በቃ ብዬ ልጅሽ እኮ እንደዚህ ለብሳ ወጣች ምናምን ነገር የኔ ልጅ አዎ ከስራ ቀድማኝ ገባች። ዛሬ የት ነበርሽ ምናምን ብላ ጠየቀችኝ። ሳትዋሺ ንገሪኝ አለች። ኧረ የትም አልነበርኩም አልኳት። መስጊድ ሄደሻል አይደል አለች። አዎ ሄጃለሁ አልኳት። ዝም አለች። ንቃቶች እያየሽ እሳት ውስጥ አትግቢ አለችኝና ዝም ብላኝ ተኛች። እራትም ሳንበላ ምንም ሳንል ተኮራረፍን። ከጊዜ በኋላ የሆነች ሴትዮ አለች ሰፈር ውስጥና እንዳጋጣሚ ያገኘችኝ ከግቢ ስወጣ ያዘችኝ። ነይ አንቺ የማርያም መዘምራን አይደልሽ እንዴ? እንዴት እምነትሽን ትክጃለሽ? እንዴት ወደዚህ እሳት ትገቢያለሽ አለችኝ። አረ ልቀቂኝ አልኳት። አንቃ ያዘችኝ ከግድግዳ ጋር ጣብቃ ይሄን ሻርብሽን አውልቂ አለችኝ። ልቀቂኝ በእናትሽ ምናምን ከዛ